ባላማጣ በተፈጸመ የድሮን ጥቃት ተከትሎ ወያኔ አስቸኳይ ጥሪ አቀረበ። ሳውዲ 940 ኢትዮጵያንን በቁጥጥር ስር አዋለች። ሀገራዊ የምክክር ኮሚሽን አንድም አጀንዳ ላይ ውሳኔ አልተሰጠም ሲል የሚነሱ አስተያየቶችን አስተባበለ። ቻይና ከ1 ሚሊዮን በላይ ሰዎችን ከቀያቸው አፈናቀለች። አሜሪካ ከ175,000 በላይ የቪዛ ፈቃዶችን መሰረዟን ይፋ አደረገች። የትምህርት ሚኒስቴር በ2019 ዓ.ም ጀምሮ የሚተገበሩ 11 አዳዲስ የሙያ ዘርፎችን ይፋ አደረገ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። የሳውዲ አረቢያ የሀገር ውስጥ ሚኒስቴር ይፋ ባደረገው ሳምንታዊ መረጃ መሰረት በሀገሪቱ በተካሄደ የድንበር ቁጥጥር ዘመቻ በህገወጥ መንገድ ድንበር ለማቋረጥ የሞከሩ 940 ኢትዮጵያንን በቁጥጥር ስር አዋለች። ከጁላይ 30 እስከ ኦገስት 5 ባለው ጊዜ ውስጥ በተካሄደው በዚህ ዘመቻ በአጠቃላይ 1593 ህገወጥ ድንበር አቋራጮች የተያዙ ሲሆን 59 በመቶ ያሉ ኢትዮጵያውያንና 40 በመቶ ያሉ ደግሞ የየመን ዜጎች ናቸው። የዘመቻው ዋና ነጥቦች በዚህ ሳምንት የመኖሪያ የስራና የድንበር ደህንነት ህጎችን የጣሱ 14440 ሰዎች ተይዘዋል። ህጉን ተላልፈው የተገኙ 10827 ህገወጥ ነዋሪዎች ከሳውዲ አረቢያ እንዲወጡ ዲፖርት ተደርገዋል። ህገወጥ ድንበር አቋራጮችን ሲያጓጉዙ፣ ሲሸሽጉ ወይም የስራ ዕድል ሲሰጡ የተገኙ 25 ግለሰቦች በቁጥጥር ስር ውለዋል። ህገወጥ ስደተኞችን የሚያመቻቹ ወይም የሚያስጠጉ ግለሰቦች ላይ ከባድ ቅጣቶች እንደሚጣሉ ሚኒስቴሩ አሳስበዋል። ቅጣቶቹ የሚሆኑት እስከ 15 ዓመት የሚደርስ የጽኑ እስራት፣ እስከ 1 ሚሊዮን የሳውዲ ሪያል በግምት $260,000 ለህገወጥ ድርጊት ጥቅም ላይ የዋሉ ተሽከርካሪዎችና የመኖሪያ ቤቶች በቁጥጥር ስር ውለው ይወረሳሉ። ዛሬ ባላማጣ አካባቢ በተፈጸመ የድሮን ጥቃት በርካታ የህወሓት ታጣቂዎች መጎዳታቸው ተሰምቷል። ይህንን በድሮን ጥቃት በውጊያ እየደረሰ ያለውን የትግራይ ወጣቶች ህይወትና አካል ጉዳት ተከትሎ የፖለቲካ ፓርቲው ሳልሳይ ወያኔ ትግራይ ጦርነቱን በአስቸኳይ እንዲቆም የሚጠይቅ መግለጫ አውጥቷል። የሳልሳይ ወያኔ መግለጫ እንደሚለው ከሆነ የብረት ኃይል ዘላቂ መፍትሄ እንደማያመጣ ያሳሰበው ፓርቲው በሁለቱ ወገን ሆነው የጦርነት ቅስቀሳ የሚያደርጉ የትግራይ ተወላጆች ከድርጊታቸው በአስቸኳይ እንዲቆጠቡ ጥሪ አቅርበዋል። የትግራይ ደህንነትና ዘላቂ ሰላም የሚረጋገጠው በብሔራዊ ጉባኤ እንደሆነ በመግለጽ ሁሉም ባለድርሻ አካላት ለብሔራዊ ጉባኤ ስኬትና ለሽግግር መንግስት ምስረታ እንዲሰሩ ጠይቀዋል። የጠቅላይ ሚኒስትር አብይ አህመድ መንግስት የትግራይን ህጋዊና ፍትሐዊ ጥያቄዎች በአስቸኳይ ምላሽ እንዲሰጥ አሳስበዋል። የኢትዮጵያ ሀገራዊ የምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚሁ ጋር በተያያዘ ተነስቷል ላሉት አሉባልታ ምላሽ ሰጡ። የምክክሩ ተሳታፊዎች ጉባኤው ላይ የተገኙት ከየአካባቢያቸው ይዘው የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉ ጠይቀዋል። ዋና ኮሚሽነር መስፍንም በዛሬው መግለጫቸው በአጀንዳቸው ላይ የሚደረግን ምክክር በተመለከተ ይነሳል ያሉትን አሉባልታ አንስተዋል። በዚህ ሀሳብ ላይ 8 ድምጽ ብልጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚል አስተያየት መሰማቱን ገልጸዋል። አክለውም የሚባለው ነገር ካሉባልታ ያለፈ አይደለም፣ ስለዚህ ይህ ለሁላችንም ግልጽ ሊሆን ይገባል ሲሉ ተናግረዋል። በምክክር ጉባኤው መጨረሻ የሚደርሰው ምክረ ሀሳቦች እንጂ ውሳኔዎች ላይ እንዳልሆነ በአጽንኦት አንስተዋል። በአሁኑ ሰዓት ውሳኔዎችን እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም፣ ምናልባትም ወደፊት ውሳኔ አይሰጥም ብለዋል። ስለዚህ የመጣ ነው ከየመንደራችን ከየአካባቢያችን ይዘን የመጣነውን ጥያቄ እዚህ መልሰን ልንሄድ አይደለም። እዚህ የመጣ ነው ሀገራችንን ኢትዮጵያን ማዕከል አድርገን መሆን አለበት። ይህ በትክክል ሊሰመርበት ይገባል ሲሉ ተመካካሪዎችን አሳስበዋል። የቡድኖች ክፍፍልና የአሰራር ሂደት ይህ ሂደት እንደምትገምቱት ቀላል አይደለም ያሉት ኮሚሽነሩ ሁሉም አጀንዳዎች እኩል አለመሆናቸው ቡድኖቹ ተመሳሳይ ደረጃ ላይ ያለመድረሳቸው አንድ ምክንያት መሆኑን ጠቅሰዋል። አጀንዳዎች ይለያያሉ፣ ነገር ግን ግንባታ እንደምታውቁት በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት መዋቅርና የመሳሰሉት በጣም ሰፊ ናቸው ብለዋል። ይህ ግን ሌሎችን አጀንዳዎች ትንንሾች ናቸው ማለት አይደለም ሲሉ አብራርተዋል። እንዳቀራረቡ፣ እንደ ሰዎች ዝግጅትና እንደ ሰዎች ወደ መሀል የመምጣት ፍላጎት አካሄዶቹ ሊለያዩ ይችላሉ። ሁሉም አጀንዳዎች እኩል ባለመሆናቸው ነው ሶስቱ ዛሬ 500 ላይ ደረሱት ሲሉ የሂደትን ልዩነት የፈጠረበትን ምክንያት አንስተዋል። 500 አባላት ወዳሉበት ዋና ቡድን ካልተመለሱ አጀንዳዎቹ አንዱ የፌዴራል ከተሞች በሆኑት አዲስ አበባና ድሬዳዋ ላይ የሚደረገው ምክክር እንደሆነ ምንጮች ለቢቢሲ ተናግረዋል። 250 አባላት ባላቸው ስልታዊ ቡድኖች ላይ እየተወያዩ ያሉት የዚህ አጀንዳ ተመካካሪዎች 500 ቡድኖች ወዳሉት ዋና ቡድን የሚቀርቡትን ምክረ ሀሳብ በተመለከተ ተቀምጦ በነበረው ቀን ስምምነት ላይ አለመድረሳቸውን ምንጮች ገልጸዋል። በተለይም አዲስ አበባ ከተማን በተመለከተ በምክክሩ ተነስቷል የተባሉ ሀሳቦች በማህበራዊ ሚዲያ ገጾችም አነጋጋሪ ሆኖ ሰንብተዋል። የተለያዩ ምልከታዎች የያዙ አካላት አቋማቸውን ሲያንጸባርቁ ታይተዋል።
ኮሚሽኑ በምክክር ሂደቱ ለሚነሱ ቅሬታዎች ምላሽ እየሰጠ መሆኑን ያመለከቱት ፕሮፌሰር መስፍን ከዚህም ባሻገር ስሜቶች እንዲረጋጉ የተለያዩ አካላትን ማረጋጋታቸው ገልጸዋል። እስካሁን ድረስ የተለያዩ ፖለቲካ ፓርቲዎችን በተናጠል አግኝተናል። ኮሚሽኑ የተለያዩ የእምነት ተቋማት መሪዎችንም ጨምሮ አግኝቷል። ምክንያቱም ያሉ ስሜቶች እንዲረጋጉና ወደፊት እንዲሄዱ ማድረግ እንዲቻል እነሱንም አግኝተን አነጋግረናል ብለዋል። አልፎ አልፎ የሚያጋጥሙ ነገሮች አሉ፣ ግን እስካሁን በውጭ ይሰማል እንደሚባለው ይህ ነገር አያስፈልግም የሚል ነገር አላጋጠመንም ሲሉ አክለዋል። የጉባኤው ተሳታፊዎች 500 አባላት ባሏቸው 8 ቡድኖች ተከፋፍለው በኮሚሽኑ የተመረጡት አጀንዳዎች ላይ እየመከሩ ነው። 500 አባላት ያሏቸው ቡድኖች ወደ ተለያዩ አነስተኛ ቡድኖች በመከፈል በተሰጣቸው አጀንዳ ላይ ሲመክሩ ቆይተዋል። በተለያዩ ደረጃዎች ሲነሱ የነበሩ ሀሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋና ባለ 500 አባላት ቡድን እየቀረቡ መሆኑን ፕሮፌሰር መስፍን ተናግረዋል። 3 አጀንዳዎች የያዙ ቡድኖች ዛሬ የምክር ሀሳቦቻቸውን ይዘው ወደ ዋና ቡድን መመለስ መቻላቸውን ጠቅሰዋል። የሚቀሩት 3 ወይም 4 ደግሞ ነገ ጠዋት 500 ላይ ይጀምራሉ ብለዋል። የሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በዋና ሀገራዊ ጉዳዮች ላይ አጀንዳ ሲሰበስብ ቆይቶ 4000 ሰዎች በ8 ዋና አጀንዳዎች ላይ የሚያደርጉትን የመጨረሻውን ምክክር የጀመረው ሐምሌ 8 2018 ዓ.ም ነው። ዋና ኮሚሽነር ፕሮፌሰር መስፍን ይህንን ያሉት አንድ ወር ሊሞላው የጥቂት ቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ ያለበትን ደረጃ በተመለከተ ነሐሴ 4 2018 ዓ.ም በሰጡት ጋዜጣዊ መግለጫ ነው። በቻይና በተከሰተ ዶልፊን በተባለ ከባድ አውሎ ንፋስ ምክንያት የሀገሪቱ ባለስልጣናት የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ ከሀገሪቱ ምስራቃዊ አካባቢዎች ከ1 ሚሊዮን በላይ ሰዎችን ከቀያቸው አፈናቅለዋል። አውሎ ንፋሱ ከፍተኛ ዝናብ ያስከተለ ሲሆን በተከሰተበት ክልል በሙሉ የትራንስፖርት እንቅስቃሴዎችን አስተጓጉሏል። ሰኞ ዕለት ብቻ በሻንጋይ ውስጥ ወደ 1000 የሚጠጉ በረራዎች ተሰርዘዋል። ዶልፊን የተባለው አውሎ ንፋስ እሁድ ዕለት ከሰዓት በኋላ በዣንጂያንግ ግዛት ዮሐና ላይ ለመጀመሪያ ጊዜ ሲከሰት የንፋሱ ፍጥነት በሰዓት 150 ኪሎ ሜትር እንደነበረ የሜትሮሎጂ ባለስልጣናት አስታውቀዋል። ባለስልጣናቱ አውሎ ንፋሱ ወደ ትሮፒካል አውሎ ንፋስ ዝቅ ማለቱ ቢገለጽም ወደ ሰሜን አቅጣጫ እየተጓዘ በመሆኑ እስከ ረቡዕ ድረስ ኃይለኛ ዝናብ፣ ጎርፍና የመሬት መንሸራተት አደጋ ሊያጋጥም እንደሚችል ማስጠንቀቂያ ተሰጥቷል። በሻንጋይ፣ በዚጂያንግ፣ ሄናን፣ ሁቤ፣ አንሁይ እና ጂያንሱንግ ግዛቶች ከፍተኛ ዝናብ እንደሚጥል ተተንብዮ ነበረ። መንግስት ህዝቡ ከቤት ውጪ ከሚያደርጋቸው እንቅስቃሴዎች እንዲቆጠቡ ያሳሰበ ሲሆን በርካታ የቱሪስት መስህቦችም ዝግ ሆነው እንዲቆዩ ተደርጓል። የአሜሪካ ውጭ ጉዳይ መስሪያ ቤት ፕሬዝዳንት ዶናልድ ትራምፕ አስተዳደርና በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ አመራር ስር ከ175,000 በላይ የቪዛ ፈቃዶችን መሰረዙን አስታውቋል። የእርምጃ የተወሰደው የቪዛ ህጎችን በጣሱ ወንጀል በተገበሩና በአሜሪካ ብሔራዊ ደህንነት ላይ አደጋ በደቀኑ የውጭ ዜጎች ላይ ነው። ቪዛቸው የተሰረዘባቸው ግለሰቦች በጥቅም ማጭበርበር፣ በስርቆት፣ ከአደንዛዥ ዕፅ ጋር በተያያዙ ወንጀሎች፣ በጾታዊ ጥቃት፣ በህፃናትና ታዳጊዎች ላይ በሚፈጸም ብዝበዛ እንዲሁም በሰዎች ዝውውር የተሳተፉ እንደሆኑ ተገልጿል። በጥላቻ ንግግሮች በአሜሪካውያንና በፕሬዝዳንቱ ላይ ጥቃት እንዲደርስ በመመኘት እንዲሁም አሜሪካ ከምትቃወማቸው የውጭ ሀገራት መንግስታት እንደ ኩባ፣ ኢራን ያሉ ጋር ግንኙነት ያላቸው ግለሰቦችም እርምጃው ተወስዶባቸዋል። መስሪያ ቤቱ የአሜሪካ ቪዛ ማግኘት ልዩ ዕድል እንጂ መብት አይደለም ሲል ያሳሰበ ሲሆን የሀገሪቱን የህዝቡን ደህንነት ለማስጠበቅ የተጀመረው ጥብቅ የቁጥጥርና የቪዛ ሰረዛ እርምጃ ተጠናክሮ እንደሚቀጥል አረጋግጧል። የኢፌዴሪ ትምህርት ሚኒስቴር ከአዲስ አበባ ከተማ አስተዳደርና ከክልል ትምህርት ቢሮዎች ጋር በመተባበር ከ2019 የትምህርት ዘመን ጀምሮ በሁለተኛው ዙር የሚተገበሩ 11 የስራና ትግበራ የሙያ አይነቶችን ይፋ አድርጓል። ሚኒስትሩ አዲስ የትምህርትና ስልጠና ፖሊሲ የሙያና ቴክኖሎጂ ትምህርት ከቅድመ አንደኛ ደረጃ ጀምሮ ከእድሜ ጋር በተመጣጠነ መልኩ ይሰጣል በሚለው አቅጣጫ መሰረት ለትግበራው አስፈላጊ ቅድመ ዝግጅት እንዲደረግ መመሪያ አስተላልፏል። ቀደም ሲል በ7ኛና በ8ኛ ክፍል ተማሪዎች በቀጣይ የሚፈልጉትን ሙያ እንዲመርጡ እየተደረገ የሚገኝ ሲሆን በ11ኛና 12ኛ ክፍል ደግሞ ከቀለም ትምህርት ጎን ለጎን ከ2017 ዓ.ም ጀምሮ በ12 የሙያ አይነቶች ትምህርት እየሰጠ ይገኛል። አሁን ይፋ ለተደረጉት 11 ተጨማሪ የሙያ አይነቶች የ11ኛና የ12ኛ ክፍል መርህ ትምህርቶችን፣ የ11ኛ ክፍል የተማሪ ሞጁሎችንና የመምህራን መማሪያዎችን አዘጋጅቶ ማጠናቀቁን ሚኒስቴሩ አስታውቋል። የአዲሶቹ 11 የሙያ አይነቶች ዝርዝሮች ብረታ ብረት ስራ ቴክኖሎጂ፣ አውቶሞቢል ቴክኖሎጂ፣ አልባሳት ቴክኖሎጂ፣ ህንፃ ኤሌክትሪክ መስመር ዝርጋታ፣ ቧንቧ ስራ፣ ሶፍትዌር ማበልጸግ፣ ሰብል አመራረት፣ ጤና እንክብካቤ አገልግሎት፣ ሆቴል አገልግሎት፣ ጸጉር ስራና ውበት አገልግሎት፣ ምግብ ዝግጅት፣ ለክልልና ከተማ አስተዳደር ትምህርት ቢሮዎች የተሰጡ አቅጣጫዎች ዝርዝር እቅድና በጀት በመያዝ የሙያ አይነቶችን በትምህርት ቤትና በተማሪዎች ደረጃ እንዲያስመርጡ፣ የሙያ መምህራንን እንዲቀጥሩ፣ እንዲያሰለጥኑና የመማሪያና ማስተማሪያ ግብዓቶችን እንዲያሟሉ፣ የትምህርት አመራሮችን በማሰልጠንና የህዝብ ንቅናቄ በመፍጠር አስፈላጊውን ቅድመ ዝግጅት እንዲያጠናቅቁ አሳስቧል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ።